በእያንዳንዱ ጎጆ ውስጥ ህልሞች አሉ። የእድገት፣ የነጻነትና ብሩህ የወደፊት ህይወት። የህልሙን ስኬት ጉዞ አንድ ብሎ ሲጀምር በመጀመሪያው እርምጃው የመጀመሪያ ሆነን ተገኝተናል። ስኬት ነገን አሻግረው በሚመለከቱ ባለ ተስፋዎች ላይ ይወሰናል። እርሶ በርትተው ሲሰሩ ካለሙት ለመድረስ የገንዘብ እጥረት ችግሮን ለመፍታት አዲስ መላ ሃላል ፔይ ከሂጅራ ባንክ። በሀገራችን ኢትዮጵያ የመጀመሪያው በሸሪዓ መርህ ላይ የተመሰረተ ኢሙራባሃይ ፋይናንሲንግ አገልግሎት ያካተተ ዲጂታል ዋሌት መተግበሪያ ለመካከለኛና አነስተኛ የቢዝነስ ተቋማት ከወለድ ነፃ ፋይናንሲንግ ምኞቶን ወደ ስኬት ለመቀየር ከኛ ጋር ይስሩ። ጥረቶን በማገዝ በእድገት ላይ በረከትን ይደርባል። ሃላል ፔይ ከህልሞ ሊያገናኙ እጆ ላይ ነው። እንዲሁም ድንገት ከኪሶ ገንዘብ ቢያጥሩ በቀላሉ በሃላል ፔይ መተግበሪያ በመጠቀም የሚፈልጉትን ዕቃ መግዛት ይችላሉ። ሃላል ፔይን ከፕሌይ ስቶር አሊያም ከአፕ ስቶር በማውረድ ዛሬውኑ የሃላል ጉዞን ይቀላቀሉ። ሂጅራ ባንክ፣ ጉዞ ወደ ብሩህ ተስፋ። እስከ 3 ሚሊዮን ብር የነፃ ብድር የሚያስገኘው የሲራራ አዋርድ እንደቀጠለ ነው። In Ethiopia, poultry industry has become one of the most efficient job creators and the producer of protein for human consumption. These realities also created unsatisfied demands in poultry production in both urban and rural areas. Minimum 1 ኪሎ ይሄ ሄዶ እንደመጀመሪያው ኦቨርላፕ ሲያደርግ ኦፍ ያደርጋል። ይዘጋል። ስቀንስ ይጨምራል። ያው ትሬንድ ነው። ያ ማለት 250 ሺህ መፍጫውን ጨምሮ ነው። ብቻዋን መፍጫ እስከ 100 ሺህ ብር ሊደርስ ትችላለች። አሁን የምነግርህ ግድ መቀየር ያለባቸው ናቸው። ስቴንለስ ስቲሉን ይሄ የኩሊንጉን እና የሞተሩን ከኮስት ጋር ይሄና ሞተር ብቻ ነው እንጂ ኢምፖርት የሚያደርገው ሌሎች በቃ ሎካሊ አቬሌብል ናቸው። 7 ኪሎን በ30 ከ20 እስከ 25 ደቂቃ ውስጥ ቆልቶ ወደ የሚያቀዘቅዝና የሚፈጭ መላክ ይችላል። አሁን የጠየቁ ከቡና አቆላል ጋር ተይዞ ያሉ የቴምፕሬቸር ከርቮች አሉ ምናቀኝ እነሱን ለመጠበቅ ያስችላል። ይሄ የምናስቀምጥ እንትን አለ ሌላ ይሄ አሁን ለእናንተ ማሳያ ነው። ሃይላንድ እንትን አድርገው ነው እንጂ ለዚህ ፐርፐስ የሚሆን አለ። የቢዝነስ ሞዴላችሁ የቱ ነው የሚለውን በደንብ አስቡበት። በመነጋገር መቀነስ ይቻላል። ይሄ ትልቁ ስራችን ውስጥ ደግሞ ይሄን ትልቁን መስራቱ ይቀላል። መፍጫውን ከመስራቱ አሁን ሪኩዌስት በመታደርጉት ፈንድ ለምሳሌ ብታገኙ እስከ ስንት ማሳደግ ይቻላል? በወር እስከ 10 መስራት ይቻላል። ይሄ ማይዋሽ ነው። ሲራራ አዋርድ ሂጅራ ባንክ ያዘጋጀው የንግድ የሥራ ፈጠራ ውድድር ነው። በዚህ ውድድር በርካቶች ሐሳባቸውን እያቀረቡ ለሽልማት ለመብቃት ከፍተኛ ትንቅንቅ እያደረጉበት ያለ ውድድር ነው። በዚህ ውድድር በርካቶች እንግዲህ በተለይ 10 የሚሆኑ ተወዳዳሪዎች ቀርተውናልና እነዚህ ተወዳዳሪዎች አሸናፊ ለመሆን በብርቱ እየተፈካከሩ ይገኛሉ። ከ300 ሺህ ብር እስከ 3 ሚሊዮን ብር የሚደርስ ብድር እንዲሁም እስከ 300 ሺህ ብር የሚደርስ ሽልማትን አዘጋጅቶ ነው ሂጅራ ባንክ ይህንን ውድድር አሰናድቶ ወደ እናንተ እያደረሰ የሚገኘው። እንቀጥላለን። በዚህ ሳምንትም 2 ተወዳዳሪዎችን ወደ እናንተ እናቀርባለን። ተወዳዳሪዎቹ ምን ሐሳቦችን ይዘው መጥተዋል፣ በምን ሊያስደንቁን ተዘጋጅተዋል የሚለውን አስከትለን የምንከታተል ነው የሚሆነው። ዛሬ በብርቱ ፉክክር ውስጥ ከምናያቸው ተወዳዳሪዎቻችን መካከል አንዱን እናስከትላለን። መሐመድ ጀዋር ሙሳ ይባላል። ከሐረማያን የመጣው ኢንኩቤተር ሰርቻለሁ እያለን ነው። መልቲ ፓወር ሆምሜድ ኢንኩቤተር ሰርቻለሁ ይለናል። የጫጩት መፈልፈያ በሶላር ነው የሚሰራው የሚል ሐሳብ አለው።
መሐመድ ጀዋር እንግዲህ በአኒማል ሳይንስ የመጀመሪያ ዲግሪ ያለው እንዲሁም የሁለተኛ ዲግሪውን ወይም የማስተርስ ዲግሪውን ደግሞ በዚያው በሀሮማያ ዩኒቨርሲቲ በአኒማል ፕሮዳክሽን አለው። እነዚህን ሁሉ ነገሮች ይዞ ነው እንግዲህ በዚህ የስራ ፈጠራ ውድድር ውስጥ እየተሳተፈ የሚገኘው። በውድ ዋጋ ይቀርብ የነበረውን አጠቃላይ የኢንኩቤተር አቅርቦት በዝቅተኛ ዋጋ ለማቅረብ ተዘጋጅቻለሁ፣ የፈጠራ ስራዬን ተመልከቱልኝ እያለ ነው መሐመድ። እሱን ወደ መድረክ እንጋብዘዋለን። Assalamu alaikum, dear respected members of my evaluators. Thank you everyone for coming. My name is Mohammed Jawar Musa. I came from Eastern Hararge, Maya City, Ramma University. Now I would like to present my innovative business idea that entitled Multi-Powered Homemade Poultry Egg Incubators and Day-Old Chick Productions. As a background and the company description is our perfect partnership was established in early 2017 Ethiopian calendar by five dedicated members in Maya cities with the aim of the transforming poultry industry in Ethiopia. In Ethiopia, poultry industry has become one of the most efficient job creators and the producer of protein for human consumption. These realities also created unsatisfied demands in poultry production in both urban and rural areas. So satisfying these substantial needs requires a robust, reliable, and rapid supplies of day-old chicks. In response to these substantial needs, our perfect partnership came up with very innovative solutions or real problem-solving technologies that are known as multi-powered homemade poultry egg incubators with a strong mission, vision, and goals. So our mission is to empower the Eastern Ethiopian community by delivering high quality and innovative multi-powered homemade poultry egg incubators alongside with healthy and adaptive day-old chicks. Additionally, our vision is to lead poultry industry in Eastern Ethiopia by supplying 72 homemade incubators and also adaptive day-old chicks, around the 200,000 day-old chicks annually. Finally, our goal is to alleviating the protein scarcity and improving livelihoods of our community by supplying efficient homemade incubators and also adaptive day-old chicks at reasonable prices. To do this one, we have a working places in Maya City, and also currently we are registering our technology to Ethiopian intellectual property rights and secured the first round patents, and also we are paying the patent right payments for the last 3 consecutive years. When we come in the market analysis, our target markets for our products include small to large scale poultry farmers, unemployed users, women, disabled person, different entrepreneurs, and farmer cooperatives in Eastern Ethiopia who struggle to access affordable poultry production solutions. In addition to this, according to the Central Statistical Agency, during the 2021, each warada under this geographic area contains about 15,000 households. In addition to this, current government Limat Rufat strategy or poultry extension encourages each household can rear about the 15 chickens. This is one of the golden opportunity to our enterprises. So if our partners are just targeted 10% of these 15 households, we have a chance to access a market of approximately 18-day-old chicks from one warada. If we multiply these words, we have access around the 1.1 million from each waradas. Similarly, in these areas, there are more than 15 small-scale poultry producers or farmer cooperatives that are able to purchase our incubators. So additionally, if our partners are just targeted
10% is of these 15 small-scale poultry producers, we have a chance to supply 5 incubators to each waradas. When multiplying the average unit price of our incubators, we access a chance to obtaining the 1.8 million from each warada. This is one of the reasons behind that we say unsatisfied demands are found in these geographic areas. Our incubators are user-friendly because we have a plan to develop incubators starting from the 13 egg holders up to what our customers needed. Through intervention of this technology, enhanced existing the production gaps of the old chicks will be minimized. Not only this one, it improves the low productivity of the mother hens because of one local broody hens can waste her time for hatching and for the caring of the chicks. So when this technology is efficiently implemented, these workers are performed through this technology and integrated technology. This is the designs of our incubators. This is also the prototype that I was trying to develop at different times from the different materials with their hatchabilities. When we come in the marketing and the selling strategy, we have the marketing strategy. Our marketing strategy, we focus the pricing strategy because of we have our incubators, and majority of the material we develop from these incubators are locally available materials other than some electronic materials. So due to this, we have a chance to supply our incubators in the least costs. We also focus on the products. We also user-friendly. Our products are user-friendly. We also focused on the promotional strategy. Currently, we have a website, Telegram, Facebook, etc. Our opportunity is also availability of unsatisfied demands. When we come to the sales strategies, we direct sales to the customers, and also by creating representative agents for the future, we efficiently worked on creating the online marketing. When we come in the attracting customers, we focused when we supply our products, we provide short-term training for attracting the customers. Additionally, we follow up communications. Next, we provide the incentives. For example, when our customers are purchasing our day-old chicks, we provide 5% mortality rate compensations. This is one of our strategy to attracting our customers. The next one is when our customers buying our incubators, we provide 6 months free maintenance service for incubators. Additionally, our technologies, it is self-attracting the customers because of its functionality of the incubators in rural area also attracts our customers due to the alternatively powered by solar energy. The next availability of desired version in our market also attract our customers. Finally, accessibility and affordability also. When we come into the financial initial investment, we need around 4.1 million through distributed these activities for incubator development is around 2.1 million is for breeding stock. Breeding stock is very important for sustainability of this project is chick production, job creation. So we need 4.1 million. When we come annual production during the first year, we have a capacity to produce 24 incubators and around 15,000 day-old chicks. During the second year, we set the third year, fourth year, until to the 5 year. When we come in the call to the action to address the pressing challenge of poultry industry, we invite you to consider this transformative initiatives on this RARA awards, which will enable us to establish halal business entrepreneurship that serves the community with full responsibility and building trust among the customers. That will produce around 72 different sizes of homemade incubators and supply 200,000 day-old chicks. Not only this one, your award will help to create at least 55 jobs that will serve as ambassador of the Hijra Banks. Not only this one, by supporting our project, you will play a crucial role in revolutionizing the poultry industry in Ethiopia and also alleviating the protein scarcity and fostering sustainable production in the sectors. Thank you.
ለምሳሌ ፎር ኢንኩቤሽን ኢንቫይሮንመንት የሚላል ያለ አንዱ ቴምፕሬቸር አድጀስት ማድረግ አለብን። ሁለተኛው ሁሚዲቲውን አድጀስት ማድረግ አለብን። ሶስተኛው ደግሞ ተርኒንግ ሜካኒዝም መኖር አለበት። አሳያለሁ። ሌላ ደግሞ ቬንቲሌሽን ነው። ሶ እዚህ ኮንቴክስት ፈርስት ቴምፕሬቸር ነው። አሁን ቴምፕሬቸር ነው የምናየው። ለምሳሌ አሁን ቴምፕሬቸር 23.3 ላይ ነው። እኛ ሴት የተደረገውን 37.8 ነው። ይሄ ሄዶ እዚህ ላይ ኦቨርላፕ ሲሆን ይሄ ሂተር እና እቺን ፋን the purpose of installed for distributing the heat it should be off መሆን አለበት። በዛን ጊዜ አውቶማቲካሊ ኩል የሚያደርግ for the cooling purpose ኢንስታል እየተደረገው ማንሳት አለበት። ይሄ ሴንሰር ነው። ለምሳሌ እና ቴምፕሬቸር ይሄ ኦቨርላፕ ሲሆን ይሄ ፋን ኦፍ መሆን አለበት። ያኛው ማንሳት አለበት አውቶማቲካሊ ኦቨርላፕ እንዲሆን 37 እስኪደርስ ነው። አሁን 37 ሲደርስ ነው። አሁን ነው የሚደርሰው። በስ ሁሌም እንዲህ ማኑዋሊ ነው የሚደረገው። ማኑዋሊ ነው እንደዚህ ብታረጋው ማኑዋሊ አይደል? አሁን እናንተ ማሳየት ብሎ ቻምበሩ ላይ የሚጠለጠለው ይሄ ሴንሰር ስለዚህ አሁን የተነሳ ነው። አሁን ተነስቷል። እቺ ይሄን ኦፍ ሆኗል። አሁን ይሄ 30 ከ30 በታች ቢሆን ይሄ ይዘጋል። ይሄ ተነስቷል። ሁለተኛው ፋን ማለት ነው። ይሄ ተነስቷል። ይሄ አሁን ቴምፕሬቸሩ አውቶማቲካሊ አድጀስት ነው። አሁን ሁሚዲቲ ነው የሚያሳየው። ሌላ ደግሞ ሁሚዲቲው አሁን ሁሚዲቲው እኛ ሴት የተደረገው 68 ነው። እዚህ ላይ ያለው ወይስ ቶሎ መድረስ አሁን ሁሚዲቲው እየሰራ ነው። ይሄ ውስጥ ያለው ውሃ ውስጥ ያለው ሁሚዲፋየር ነው። ይሄ ሄዶ እንደ መጀመሪያው ኦቨርላፕ ሲያደርግ ኦፍ ያደርጋል። ይዘጋል። ስቀንስ ይጨምራል። ያው ትሬንድ ነው። ሌላ የሚቀሩትን ተርኒንግ ሜካኒዝም ነው። ተርኒንግ ሜካኒዝም መኖር አለበት በየሰዓቱ 45 ዲግሪ ኤዘር ክሎክዋይስ ዳይሬክሽን ኦር ካውንተር ክሎክዋይስ ዳይሬክሽን ሰዓት ሲደርስ ነው። ለአሁኑ ለእናንተ ማሳየት ምንድነው አለ ሌላ ሴንሰር ሌላ በተን አለ። ታች ሲያደርግ 45 ዲግሪ ሲደርስ ይቆማል። ሌላ ደግሞ ወደ ካውንተር ክሎኩን ይጀምራል። በራሱ ነው የሚመልሰው። ሰዓት ሲደርስ በየሰዓቱ ነው። ይሄ ቦርድ ሰርቼ ኮምፒውተር ላይ አለኝ። ይሄ በሰው ሁሉ ኮምፒውተር ላይ አረኝ። ሁሉም ፋንቶን ይቀያይረዋል ሳይዱን እምብሪዮ እንዲፈልግ ሰርቼ ቦርዱ ኮምፒውተር ላይ ምንድነው ይሄ ፕራክቲካል እንትኑ 45 ዲግሪ ላንተ 45 ዲግሪው ለሚያስፈልገው ለሁለት ነገር ነው የሚያስፈልገው avoiding to sticking to one side and for distributing the nutrient within the egg. Okay. Otherwise, if there is no turning, embryo can be sticked to one side and it is died. ማቴሪያሉ ይሄና ሞተር ብቻ ነው እንጂ ኢምፖርት የሚያደርገው ሌሎች በቃ ሎካሊ አቬሌብል ናቸው። ለምንድን ነው እኔ ጎልደን አሁን ውጪ ላይ ያረከው ሪዝኑ ምንድን ነው? ይሄ ሪዝን ያለው ይሄ ቪነርሽት አለ ለኢንሱሌሽን ኮምፓክት መሆን አለበት። ኢንሱሌሽን እዚህ ጋር እናንተ ያላዩትን የሆነ ቀዳዳ አለ። እቺም ካልፈለገ እንዘጋለን፣ ካለበለዚያ እንትን እናደርጋለን። ይሄ ለኢንሱሌሽን ነው የሚጠቀመው። ሁሚዲቲውም ሞይስቸሩም ወደ ውጭ እንዲወጣ ኮንፋውንድ መሆን አለበት። እዚህ ውስጥ ያለው ነገር ኮንትሮለብል መሆን አለበት። የኢንተርናል ቫሪዬሽኑ መግባት የለበትም። እዚህ ኤኒ ታፕ ወተር ነው የምትጠቀመው ለሁሚዲቲው? አሁን እዛ ውስጥ ማንኛውን ውሃ ነው የምትጠቀመው? የትኛው ውሃ ሁሚዲቲውን ቼክ ያረክበት? የፈለገውን ውሃ ነው። ውሃ ምንም ችግር የለም። የምናስቀመጥ እንትን አለ ሌላ። ይሄ አሁን ለእናንተ ማሳያ ነው። ሃይላንድ እንትን አድርገው ነው እንጂ ለዚህ ፐርፐስ የሚሆን አለ። the last one is our ventilation should be adjusted
temperatures. Through this hole, it is adjusted. This is an incubator. When you are able to achieve or handling these 4 basic incubation in any vacuum, you can develop it incubators. አንድ ቪዲዮን እስቲ ነው ሞር ቴክኒካል የሆኑ ነገሮች በደንብ ተገልጸዋል። እኔም ባየሁት መሰረት በጣም ቤዚክ የሚባሉ አስፈላጊ ሴንሰሮች ሁሉ ቴምፕሬቸርን በደንብ ሬጉሌት አድርጎ የሚፈለገው ቴምፕሬቸር ላይ እንዲሆን ከማድረግ አንፃር አስፈላጊ የሆኑ ቤዚክ ሴንሰሮች ሁሉ ኢንክሉድ ያደረገ እና ደግሞ ሌላኛው ደስ ያለኝ ነገር አንድ ፕሮጀክት ላይ በደንብ ሲሰራ ሃይ ኳሊቲ የሆነ ፕሮዳክት ይወጣል እና ያንን በተወሰነ መልኩ ማየት ችያለሁ። የመጀመሪያ ጥያቄ ቴክኒካል የሆነ ጥያቄ ነው። ሂተሩ በአንድ ሳይድ ብቻ ነው ያለው። በዚህ ሳይድ ብቻ ለምን በአንድ ሳይድ ብቻ ሆነ? ምክንያቱም በዛ ሳይድም አስፈላጊ አይደለም ወይስ በፋኑ ሂቱ በደንብ እንዲሰራ ታስቧል? ይሄ ቴክኒካል ጥያቄ ነው። ሌላኛው ጥያቄ ማርኬት ላይ ያሉ እስከ 600 ኤግስ ኢንኩቤት የሚያደርጉ ኢንኩቤተሮች ፕራይሳቸው ቼክ አድርገሃል ወይ? ልክ እንደዚህ አይነት መልቲ ፓወር የሆኑ ኢንኩቤተሮች አሉ፣ በሶላርም በኤሌክትሪክም የሚሰሩ ማለት ነው። የእነሱ ፕራይስ ቼክ አድርገሃል ወይ? ምክንያቱም አንዳንዴ ሀገር ውስጥ ያልገቡ ፕሮዳክቶች ወደ ማርኬት ይወጡና በሀገር ውስጥ ተሰርተው ከዛ በኋላ ኒዳቸው ማርኬት ላይ ጥሩ ሲሸጡ ሲታይ አስመጪዎች ያስመጣሉ እና እዛ ጋር ችግር እንዳይገጥም ፕራይስ ቼክ አድርገሃል ወይ? እዚህ ባይኖር ራሱ ኦንላይን ላይ ቼክ አድርገህ ፕራይሳቸው ከዛ በኋላ ቀረጥ ምን ያክል ይከፈልባቸዋል፣ እዚህ በዚህን ያክል ፕሮፊት ማርጅን ቢሸጡ ስቲል አትራፊ ነኝ ወይ የሚለው ነገር ምን ያክል ሰርተኸዋል? ያንተ ፕሮዳክት ምን ያክል ለመሸጥ ነው ያሰብከው? ፕሮዳክሽን ላይ ምን ያክል ኮስት ያደርጋል? እንዲሁም ደግሞ ፕሮፊት ማርጅን ምን ያክል ነው የሚለው ነገር ጠቅለል አድርገህ እንድትመልስልን እፈልጋለሁ። ሌላኛው ነገር ቦርዱ የኮንትሮለር ቦርዱ ሙሉ በሙሉ መግዛት አይጠበቅብህም። ሀገር ውስጥም መሰራት የሚችል ነው። አስፈላጊ ከሆነ አንድ የኢንጂነሪንግ ቲም አገናኘሃለሁ። ግን የእናንተም ቲም የሚሰራው ከሆነ ግን በጣም በቀላሉ ሬጉሌተር ቦርድ በቀላሉ መስራት ትችላላችሁ። ስለዚህ ኢምፖርት ምናምን ሲደረግ እዛ ሁሉ የኢምፖርት ፕሮሰስ ውስጥ አልፎ በጣም ኮስቲ እንዳያረግብህ ሀገር ውስጥ መሰራት የሚችል ነው። ኤሌክትሪክ ሞተሩ እሱ ብቻ ነው ኢምፖርት ማድረግ የሚጠበቅብህ። ጀስት ቴክኒካሊ ሪከመንድ ለማድረግ ያክል ነው። ስለዚህ እነዚህ ጥያቄዎች በተወሰነ መልኩ እንድትመልስልኝ ነው። አመሰግናለሁ። ቴንክ ዩ። ሂተሩ አንድ ሳይድ ብቻ ሆነ የሚል ጥያቄ ላይ መጀመሪያው ሳይዙ ማወቅ አለብን። የዲቨሎፕ የምናደርገውን ኢንኩቤተር ሳይዝ ማወቅ አለብን። ያንን ኢንኩቤተር ውስጥ ሁለት ፋን አለ፣ ኤግዞስት ፋን እና ፋን ዛት ኢንስታልድ ፎር ዘ ዲስትሪቢዩቲንግ ዘ ሂተር ዊዝን ዘ ኤግ። ያ ፋኑ ዲስትሪቢዩት ማድረግ መቻል አለበት። ሂተሩ አንድ ቦታ ነው የሚኖረው። ከዛ ሂተር እና ፋን አብሮ ላይ ነው የምንገጠመው። አብሮ ላይ ነው ኦፍ የሚሆነው። ማንሳት የምንፈልገን ጊዜም አብሮ ነው እነሱ። ስለዚህ በፋን አማካኝነት ዲስትሪቢዩት ይሆናል እዚህ ውስጥ።
የቴክኒካል ጥያቄ ይሄ ነው። ሌላ ደግሞ ፕራይሱ ምንድነው ለ600 ሆልደር ቨርዥን ፕራይሱ እንዴት ነው የሚል ጥያቄ ላይ እኛ ሰርተናል። የኦንላይኑም ሁሉም ቼክ አድርገን ሰርተናል አለን ፕራይስ ጋር። ለመጀመሪያ ጊዜ እኛ እንደ እቅዳችንን 13 ኢንኩቤተር የሚይዝ 16 ኢንኩቤተር የሚይዝ 120 ኢንኩቤተር የሚይዝ ለምሳሌ ይሄ 120 ኢንኩቤተር የሚይዝ ነው። 600 ኤግ ኢንኩቤተር until 5000 ኤግ ኢንኩቤተር ሆልደር ይሄ ፕራይስ አውጥተናል አለን። addunyaa faayiinaansii jijjiiramaa deemu keessatti filannoon keessan hundi furmaata diinagdee duudhaa keessaniin wal simatu barbaada. Duudhaa keessan bu'uureffatee of eeggannoo ciminaan kan hojjetame maallaqa keessan amantii keessaniin kan wal simsiisu tajaajila amansiisaa isiniif qabannee dhufnee jirra. Akka biyya keenyatti yeroo jalqabaaf waaleetii dijitaalawaa fi faayinaansii Halaal Pay baankii Hijiraa irraa iddoo dalagaa keessan irraa osoo hin sochoone tajaajila baankii kamiifuu kan fayyadu appilikeeshin Halaal Pay buufachuudhaan bittaa fi gurgurtaa keessan hammayyeessaa. Akkasumas hanga halkan sa'aatii 3tti kan isin tajaajilan karaa bakka bu'oota keenya isinitti dhihoo jiran goruudhaan maallaqa baasii fi galii gochuu ni dandeessu. Maal kana qofaree faayinaansiingii muraabahaa Halaal Pay itti fayyadamuun qabsiisa tokko alatti abjuu keessan dhugoomsaa. Halaal Pay Play Store yookiin App Store irraa buufachuudhaan daandii halaalatti harrooma makamaa. Halaal Pay Baankii Hijiraa imala gara egalee ifatti. እስከ 3 ሚሊዮን ብር የነፃ ብድር የሚያስገኘው የሲራራ አዋርድ እንደቀጠለ ነው። ከዚህ ባሻገር ደግሞ እስከ 300 ሺህ ብር የሚደርስ ነፃ የገንዘብ ሽልማትም አለው። ይህን ሁሉ ለማግኘት እየተፋለሙ ይገኛሉ ተወዳዳሪዎቻችን። የተለያዩ የሥራ ፈጠራዎቻቸውን እያቀረቡ እያስደመሙን ይገኛሉ። እንቀጥላለን። ቀጣይ ተወዳዳሪያችን ነው ወደ መድረክ የምንጋብዘው። ቀጣይ ተወዳዳሪዎቻችን ሁለት ናቸው። ኢሳቅ ጋሊና ጣሂር ኢሳ ይባላሉ። ከጅማ ነው የመጡት። የቡና መውቂያና መፍጫ ማሽን አዘጋጅተናል ብለው ይዘው መጥተዋል። በቴክኒክና ሙያ ተመርቀዋል ከጅማ ፖሊቴክኒክ ኮሌጅ። ሁለቱም እንግዲህ በውድድሩ ላይ በጣም በልዩ ሁኔታ እየተሳተፉ ይገኛሉ። ቡና በብዛት በሚመረትበት አካባቢ እንደመገኘታቸው መጠን ይሄ ማሽን ለሕዝባችን ያስፈልገዋል ብለው የፈጠሩት ነው። ስለዚህ የእነሱን ፈጠራ ነው በተከታይነት የምንከታተለው። ዳኞች ሀሳባቸውን አጠቃለው የሚነግሩን ይሆናል። ውሳኔያቸውንም እንሰማለን። እንቀጥላለን። ኢሳቅ ጋሊና ጣሂር ኢሳን ወደ መድረክ ጋብዛለሁ። አሰላሙ አለይኩም ወረህመቱላሂ ወበረካቱሁ። በመጀመሪያ ይህንን እድል ስለሰጣችሁን በድጋሚ ሀሳባችንን እንድንገልጽ እድሉ ስለተሰጠን ማመስገን ፈልጋለሁ። ስሜ ኢሳቅ ጋሊ ይባላለሁ። እንዲሁም ወንድሜ ጣሂር ኢሳ ይባላል። ይዘን የመጣ ነው ኮፊ ሮስቲንግ ኩሊንግ እንደ ግራይንዲንግ ማሽን ነው። እንግዲህ ኢንትሮዳክሽኑን ነው የምናየው። ያው በመጀመሪያ ማሽኑን እንግዲህ የቡና መውቂያ ማሽን እንደሆነ ይታወቃል። ዚስ ማሽን ፕሮቫይድስ ሮስቲንግ ኩሊንግ ኤንድ ግራይንዲንግ ሰርቪስ ፎር አፕ ቱ 7 ኪሎግራም ኦፍ ኮፊ ቢንስ። ይህ ማሽን እንግዲህ መውቂያውን እንዲሁም ማቀዝቀዙን እና መፍጨቱ ላይ ማለት ነው 7 ኪሎግራም ያክል ቡና ነው በአንድ ጊዜ ሰርቪስ የሚያደርገው ወይም አገልግሎት የሚሰጠው ማለት ነው። አፎርዴብል ሴሊንግ ፕራይሱን ስናየው ሮስተር ኤንድ ኩለር ኦንሊ 150 ሺህ ብር ነው በዋጋ ደረጃ ያስቀመጥ ነው ማለት ነው። ዊዝ ግራይንደር 200,000 ኢትዮጵያን ብር ነው። ግራይንደሩ ጋር 200 ሺህ ብር ነው ማለት ነው። ኦፕሬሽን ካፓሲቲ የተጠቀምነው ሮስትስ
200 kilogram to 300 kilogram of coffee per day በቀን ከ240 እስከ 300 ኪሎግራም ነው የመቁላት አቅሙ ማለት ነው። ታርጌት ማርኬታችን ሆቴልስ ኤንድ ኢንዲቪጁዋል ቬንደርስ ሆቴሎች እና እንግዲህ ነጋዴዎች ናቸው ማለት ነው። እዚህ ጋር ባለፈው በ2 ኬጂ ነበር እናንተም እንደምታስታውሱ 2 ኪሎ ግራም ነበር ሪሊ ስራ ላይ ያለው ብለናል። ይሄ የተሰራው ከዛ በኋላ ነው። በጾም ወር ነው ሰርተን ጨርሰን እኛም ከስተመራችን እንደ ከስተመር ፍላጎት ስለሆነ በዛች 2 ኪሎ ማዳረስ ስላልቻለን ይሄን 7 ኪሎ ከ2 እስከ 7 ኪሎ የመስራት አቅም ያለውን የጨመርነው ለዛ ነው። ይሄ ባለፈው ጋር ትንሽ እንዲለይ የተደረገው 7 ኪሎን በ30 ከ20 እስከ 25 ደቂቃ ውስጥ ቆልቶ ወደ የሚያቀዘቅዝና የሚፈጭ መላክ ይችላል። ካፓሲቲው ተጨምሯል። ፐርደውም የተጨመረው ለዛ ነው። መጀመሪያ ገበያ ላይ ያለው ሮል ድራይቭ ነው። እንደዚህ እንደ ሃይላንድ ነው። ቀስ እያለ ማሽኑ ብቻውን ይዞርና ምንም የሚመታው ነገር የለም። ሙቀቱን ብቻ እንዲቆላ ብቻ የሚያገለባብጥ ነው። ይሄ ደግሞ ልዩ የሚያደርገው አንደኛ ያሸዋል። ሳይታጠብ የመጣን ቡና በተለምዶ እንዲህ በግድ አሽተን ነው ገለባውን ወይ ደግሞ ልብሱን የምናስለቅቀው። ይሄ ማሽን ደግሞ ከአፈር ጋርም ከመጣ ከሌላ አቧራ ጋርም ከመጣ የላሱ ማጠብም አያስፈልግም። ቡና ሳናጥብ እንጨምራለን። ከሌላ የሚለየው ይሄ አሽቶ ልክ ራሱ ውስጥም ያስቀራል። ያኛው ለራሱ የሚደፋ ነው። ይሄ ለራሱ ይደፋል፣ በሰው ኃይልም ይደፋል። እንደዚህ በእጅ እንዲደፋ ያደረግንበት ምክንያት ገለባዎቹን ታች ሴት ያደርጋል። ዝቃጮቹን ቆሻሻዎችን ያስቀራል። ከዛ በኋላ ቡናውን ብቻ ወደ ማቀዝቀዣ ይደፋል። ወደ ማቀዝቀዣ ከደፋ በኋላ ደግሞ እዚህ ጋር ለእናንተ ለማሳየት ነው ክፍት አድርገን ያመጣ ነው። ቆሻሻ በአንድ ፖርት ነበር የሚወገደው። ለእናንተ እዚህ ውጪ ላይ በትኖ እንዲያሳይ አድርገን ያመጣ ነው። ልክ ሲያቀዘቅዝ ልብሶቹን ይመታውና አሽቶ ወደ አቧራነት ግማሽ ወደ አቧራነት ቀይሮ ልብሶቹን እንዳለ ገለባውን መሬት ላይ ያወጣዋል። ልዩ የሚያደርገው ከገበያ ላይ ካለው ይሄ ነው። ብቻ መቆያ ብቻ እስከ ማቀዝቀዣ ጭምር መፍጫን ሳይጨምር ከ700 ሺህ ብር በላይ ነው ገበያ ላይ ያለው። ይሄ ደግሞ ከዛ አንጻር በዛ ከተባለ ከ200 እስከ 200 ከምናምን ነው እና በስምምነት ማድረግ ይቻላል። ዋጋ የሚገኘውም የተሰራውም እንደሚታዩት ከአካባቢ በሚገኘው አልሙኒየም ድስት ነው። የገንዘብ አቅርቦት ቢኖር ከዚህ የተሻለ ሞዴሊስት አድርጎ ለአይን እንዲገባ አድርጎ መስራት ይቻላል። ተነቃቃይም ነው። 3-4 ቦታ ወጥቶ ትናንት እንዳያችሁ በትንሽ ደቂቃ ውስጥ ነው የገጣጠም ነው ሲንቀሳቀስ እና ለማንቀሳቀስ የሚቹ ነው የማሽን። በተጨማሪ እዚህ ጋር ማቴሪያሉ ሊቀባ ሲል የተቀባ እና ሲቀባው ፓርቲው ተለያይቶ ሲገጠም እንኳን ወደ ሌላ ቦታ ይንቀሳቀስ ቢባል የሚበላሹት እንደዚህ ለብቻ ተፈቶ መታሰር ይችላሉ። ተቀብቶ ካለቀ በኋላ ደግሞ ፊኒሺንጉ ይሄ ነው። በመቀጠልም ደግሞ ሌላ ቴክኖሎጂ ከዚህ ቡና ማሽን ውጪ ማለት ነው 4ኛ የሀገር አቀፍ የውድድር ኪሎት ላይ ተገኝቶ በምክትል ጠቅላይ ሚኒስቴር ማዕረግነት አደም ፋራና ሙፈሪያት ካሚል የመሳሰሉት የጉብኝት ቴክኖሎጂ ነው። ይሄ ቴክኖሎጂ ባለፈው አይታችኋል መሰለኝ፣ ለማሳየት ሞክሬያለሁ መሰለኝ እስካቫተሩን። ከዛ በላይም ተሻሽላለች። ይህን ይመስላል። በተግባር ለማየትም ያው አጠገባችሁ እስኪ ያሳየን፣ ፓርቶቹን አሳየን። መጀመሪያ የጀመረው ከመቀመጫው ብረት ነው ዲዛይን ያደረግነው። ምክንያቱም የገንዘብ አቅርቦት ትንሽ ችግር ስላለ አካባቢ በምን ሊሰራ እችላለሁ ይህን ስራ ለማለት ነው። ቅድሚያ በድስት ልስራ። ድስቶቹ እዚህ የሚገኙ ናቸው። እኔ ጋር ባሉ ሞተራይዝድ ለማለት ነው። ስንት ነው የፈረስ ጉልበት? ይሄ ሃፍ ሆርስ ፓወር ነው። አውትፑት ጊር ሆርስ ፓወር ሲለካ ደግሞ 5 ሆርስ ፓወር። ኤሌክትሪክ የሚጠጣው ሃፍ ሆርስ ፓወር ስንል አንድ ፈረስ ጉልበት 746 ዋት ነው። አንድ ፈረስ ጉልበት የምንለው ያኔ ለሁለት ስናካፍል 400 እንበልና አንድ ፈረስ ጉልበት ግማሽ ነው።
አቅም ከተሰራለት ጊር ከተሰራለት በኋላ ደግሞ የ5 ፈረስ ጉልበት ነው የሚሆነው እና ይሄ ነው ልክ ማሽኑ በዚህ ጋር ይሁንና አሳየን። ሂተሩ የቱ ጋር ነው? ፓርቶቹን አሳየን። አሁን እየሞቀ ነው። ኤሌክትሪክ ገብቷል የሚለው እዚህ ነው። ቤት በኩል ነው ኮንትሮል ፓናሉ። ኮንትሮል ፓናሉ በዚህ ነው ያለው። ኮንትሮል ፓናሉ በዚህ ነው ያለው። ምክንያቱም ፊት ለፊት ሊገጫጭ እቃ ሲጨመር ምን ሲል ስለሚችል ኮንትሮል ፓናሉ ይሄን ከስታንለስ ስቲል ሺት ከሆነ ነው ይሄን አጥፈን የተጠቀምነው። ይሄ ደግሞ ገበያ ላይ ያለው ነገር ነው። ከዳቦ ማሽን ለዳቦ ማሽን ስፔር ተብሎ የሚመጣ ነው። ይሄ ቴምፕሬቸሩ አሁን 120 22 እየገባ ነው። እነዚህ ምንድን ናቸው? ሬዲ ሲሆን ይሄ ኤሌክትሪክ ኮኔክት ሆኗል። ሙሉ ፓርቲ ኤሌክትሪክ ኮኔክት ሆኗል ለማለት ነው። ቀይ ደግሞ ስራ ላይ ነው ለማለት ነው። ቴምፕሬቸሩን አሁን ቢንገድበው 140 ላይ ነው አይደል ያለው። ይሄው እዚች ጋር ይሄው 150 አረግና 150 ገደብኩ አይደል። ይሄው 150 ሲያልፍ ዘጋ። ስራ ላይ አይደለም ማለት ነው። አዎ ቴምፕሬቸሩ ዘጋ ማለት ነው። አሁን እዚህ ጋር ስራ ትንሽ እንኳን ከ150 ይሄው ትንሽ ስናሳልፍ ከፈተ። ይሄ ሴት ነው የምታደርገው። ይሄ ቴምፕሬቸር ኮንትሮል ፓኔል ይሄን ማድረግ ትችላለህ። አንዴ ፈልጉም ማለት ነው። ለምን አሁን የጠየቁ ከቡና አቆላል ጋር ተያይዞ ያሉ የቴምፕሬቸር ከርቮች አሉ የምናውቃቸው፣ እነሱን ለመጠበቅ ያስችላል ይሄ። ኦኬ ባላና ይዋላል። ቡና የሚበስልበት ቴምፕሬቸር አለ። እኔ ትቼ አሁን ለስራ ውጪ ወጥቼ ለመመለስ ቢፈልግ እየቆላልኝ ማለት ነው በትንሽ ቴምፕሬቸር ብቻ። ከዛ ብዙም እንዳልፍ ዝቅም ብሎ ሌላ ነገር ውስጥ እንዳይገባ ቴምፕሬቸሩን ቀንሼበት ይላል። ለዛ ስራውን አይተውም ይሰራል ማለት ነው። አሁን ይሄ ነው ሂተሩ። የት ነው ያለው? ሂተሩ እዚህ ውስጥ ነው ያለ። ከታች እንዳለ ከታች ከዚህ ፓርት እዚህ በታች ሂተር አለ። የነዚህ ኤሌክትሮኖች ስዊቾች መሸከሚያ ጭምር ነው ያለ። ምን አይነት ሂተር ነው? ሬዚስተር ነው? ምንድን ነው የምትጠቀሙት? ሬዚስተር ነው። ከዚህ ኮንትሮል ፓነል ጋር ቴምፕሬቸር ኮንትሮሏ ቦርድ ጋር ሊዛመድ የሚችል እስኪ ክፈተውና ይሄው እና ግማሽ ፓርቲ ይሄም ግማሽ ኤሌክትሪክ ተሸክሟል። ይሄው እየሰማችሁ እዚህም ላይ ያለ ሂተር እና ስንጭን ትንሽ እዚህ ውስጥ ተነካክቷል መሰለኝ። ሙቀት እዚህ እየገባ አይደለም ብዙም አይደለም። እቺኛ ውጪ ፓርቲ እንጂ እዚህ መሃል ይኸውና በእጅ እየነካው ነው። ኮይል የተወሰነ ፓርቲ ስራ አቁሟል። ውስጥ ኮይል አለው እንዴ? ይሄ ውጭ ያለው ምንድነው? እዚህ ክፈተው። ጭማሪ ነው ይሄ። ሁለቱም ኮይል ነው። አሁን ይሄ ውስጥ እንዲሰርኩ ይሄ ምንድነው? እዚህ ስታር ሬዚስተር ነው። ይሄ ሬዚስተር ነው። እሺ ሬዚስተሩ እንደውም ሴፍቲን ያከለ ነው። ከውስጥም አለ። ተጨማሪ ደግሞ እዚህ ውስጥም አለ። ተጨማሪ እዚህ ውስጥ አለ እንጂ ቡና የሚቆላ ቴምፕሬቸር ልናገኘው አንችልም። በስረኛው ዲዛይን እንዴት ነው ያመጣው? ከምን ተነስታ ነው ኢንከርቭን ምናምን? ይሄን ሌሎች ትላልቅ ማሽኖች ሚክሰር እየሰራው ነበር በሌላ ነገር። ለዛ ከዛ አንፃር ነው ዩኒፎርምሊ ዲስትሪቢዩት ያንንም ሮሉም ሰርቻለሁ። ሮሉን ሲሰራ ቡናውን አይፈለፍልልኝም፣ ሸሚዙን አይፈለፍልም። ይሄ ግን የተወሰነ ግማሽ ፓርቲ እዚህ ያሸዋል። ቡናውን ማመስ ብቻ መገለባበጥ ብቻ ሳይሆን ያሽና ከርቡ እንደለዛ ከጎኑ ሳይድ ጋር ነው የሚያሸው። እርስ በራስ ታችኛውና የጎኑ ጋር ነው የሚያሸው። እንጨምርና ላሳያችሁ። ሚኒመም 1 ኪሎ ነው መጨመር ያለበት። እዛ እቃው ላይ ተጨምረው ነው። አደም ፊስታል ሊወስድ ይችላል። እዚህ ላይ ቀልጦ ገና ማጠቡ ሰዓቱ ምናምን እና አደቡ እንደዚህ ይሄ ቡና ያልታጠበ ነው። እንደዚህ አይነቱን ሰባብሮ ነው ደካሞችን ይሄን በመክፈት
ጋር እናስገባለን። ኤሌክትሪክ የራሱ ኤሌክትሪክ ሲስተም መገልበጫ አለው። ለራሱ ነው ቡና ሲደርስ አለው። እዚህ ጋር የተፈቱ ነገሮች አሉ። ይሄን ይዘጋል። ሲደርስ ባንከፍተው እንኳን ማለት ነው። ባንከፍተው እንኳን ሰዓት ሲደርስ በዛች ሰዓት ደቂቃ ይዘጋል። ሲዘጋ ደግሞ የመዝጋት ድምፅ አለ። እሱ ሲንሰማ አላመጣንም ሳከር ጋር ነው ያለ። ይሄው ልቀቀው ይኸውና እንደዚህ ያወጣ። ይሄ ማኑዋል ምናልባት ኤሌክትሪክ ቢጠፋ እዚህ ውስጥ እንዳይቃጠል በእጅ የሚደፋበት ነው። ለራሱ ይደፋዋል። የራሱ ኤክስተርናል ፓወር አለው። ያ የሚሰራው በዲሲ ስለሆነ ዲሲው ኤክስተርናል ፓወሩ እንኳን ቢያቅተው በባትሪ ይሰራል። ይሄም ምንድነው አሁን ወደ ውጪ የሚያወጣውን ዳይሬክሽን ይቀይርና ከውጪ ቀዝቃዛ አየርን ያስገባል። ኩሊንጉ ያ በእንደዚህ ነው። አሁን ቀዝቃዛ ትንሽ እዛ ውስጥ የሞቀውን አየር ነው እያወጣ ያለው እና ይሄ ደግሞ ይኸውና ኩሊንግ እንደዚህ ሲሆን የሚወጣው ነው። ዋራ እያያችሁ ነው። ትንሽ የተመታችሁን ነው እያወጣ ያለ። ቡናውን መልክ መቀየር ጀምሯል። አጠቃላይ ይኸውና በጋራ መቁጠር አንችልም። ይሄ አንድ በዩኒቨርሳል ፓወር መስራት የሚችል ነው። ይሄ ዲስ ነው። ባትሪ ብንሰጠው ይሰራል። እና ኤሌክትሪክም ባትሪም ነው የሚሰራው። እያያችሁ ነው አቧራው የሚያወጣው። ሸሚዙን እዛ ትንሽ የተመታችሁን እያወጣ ነው የተወሰነ የመታውን ማለት ነው። እና ይኸው ኧረ ይኸውና እዚህ ጋር አለ እኮ ይኸው እዚህ ጋር ሌላ ፋን አለ። ፋኑ እያቀዘቀዘ እዚህ ውስጥ ያለችዋን የተመታችውን ሸሚዟን አሽቶ ሸሚዝ ከላዩ ከቡናው ላይ ያወጣውን ገለባ ወደ ውጭ ያወጣዋል። ከዛን ሲደርስ እዚህ እናወጣዋለን። እንደዚህ ነው። በራሱ አውጥቶ እንዳይጨርስ ያደረግንበት ምክንያት አለ። ለማሸት እንዲመች ነው። በአንዴ እንደዚህ ጠርጎ የሚያወጣ ከሆነ ያያሽው ስፔሲዮን የጋፕ ሊኖር ይገባል። መደቡና መምቻው ብሌንደሩ መሃል ማለት ነው። መሃል ላይ የሆነ ነገር ካሌለ እሱኑ ነው ጠርጎ የሚያወጣው። ይሄ ግን ሳይንቲፊክ የራሴ ግኝት ስለሆነ ነው። ማጠቡን ለማስቀረት ነው። እና ወጥቶ ለምን አላለቀም እንዳትዱኝም ነው። ይሄ ስለመፍጫ አጠር ያለ ነገር ንገረን። ስለመፍጫ አጠር ያለ ነገር እንግዲህ ይሄን ፈጭቼ እንዳላሳያችሁ። ይሄ አሁን ገንዘብ የያዘችው ታርኒክ ማሽን ላይ ነው የተሰራችው እቺ እንጂ እንደዚህ እዚህ በኔ ጋር ብቻ የተቀናበረ ነገር አይደለም። ኤግዚስት ያደረገ ነገር ነው። ስለዚህ አሁን አሪፍ የሆነ እቃ ለመስራት ተርኒክ ማሽን ያስፈልጋል። ምርጥ ሌዝ ማሽን ማለት ነው። እና ይሄ ለጁስ ምናምን የሚመጡት እቃዎች አሉ። ከነሱ ስፔር ነው ይሄ የተገዛው። በመጀመሪያ ያው ወደ ዲቴል ጥያቄዎች ገባን። ጀነራሊ ደስ የሚል የስራ ተነሳሽነት የመፍጠር አቅም፣ ዲቴሎችን የማየት አቅም፣ በጋራ ተጣምሮ ስራ የመስራት እያንዳንዱን ነገር ደግሞ ምክንያታዊነትን መሰረት ባረገ መልኩ የማሳየት ነገሩ በጣም ደስ የሚል የሚበረታታ። ሁለተኛ ጅማና አካባቢው ካለው ሪሶርስ ጋር አላይን የሚያደርግ የአካባቢውን ባህል፣ የቡና መጠጣት ባህል፣ የቡናን የማምረት የረጅም ጊዜ ካልቸር ጋር ፊት የሚያደርግ ነገር መሆኑ ይሄ በጣም ደስ የሚል የሚበረታታ፣ ለስኬቱ ትልቁን ድርሻ የሚይዙ ነገሮችን በሙሉ ጨርሳችኋል ብዬ ነው የማስበው። እንደዛም ነው የሆነው። ምሳሌ ብጠቅስ እያንዳንዱን ነገር ለምሳሌ ይሄን ቡና ባስቀምጣችሁት እዛ ጋር በአይን አይቶ
እንትን ለማድረግ የሚያስቸግረውን ነገር ሪሊዝ ለማድረግ ይሄን አድርገናል። ለኩሊንጉ ይሄን ተጠቅመናል። ይሄንን ሂት ሪስቶር ለማድረግ ለማቆየት ተጠቅመናል። ይሄንን በዚህ መልኩ በዚሁ ማቴሪያል ሎካል በሆኑ ማቴሪያሎች ታዳሚዎችም እንደምታዩት ግን አውቶሜትድ የመሆን ኔቸርም ጭምር እንዲኖረው ተሞክሯል። ራሱ የማዞር አቅም ካለው ራሱ ቴምፕሬቸር በነገራችን ላይ ቡና ላይ ትልቁ የቡና ቢዝነስ ላይ እኔ እንደ አንድ ፉድ ኢንጂነር ነው ማወራችሁና ትልቁ የቡና ሮስቲንግ ላይ ቴምፕሬቸርን ኮንትሮል ማድረግ ነው። ለምን የአንድ ቡና ተቆልቶ እስኪያልቅ ድረስ 6 አካባቢ ስቴፖች አሉ። ሞይስቸርን የማውጣት ስቴፕ፣ ከሞይስቸርን ከማውጣት በኋላ ይሄ ማይላርድ ሪአክሽን የሚባል አለ ውስጡ። ከዛ የፈርስት ክራክ የምንለው አለ ቡና ከነበረው ሳይዝ ትንሽ እንዲጨምር የሚሆን ኤክስፓንድ የሚያደርግበት። ከዛ የካራሜላይዜሽን ስቴፕ የሚል ይመጣል። ከዛ እሱ ካለቀ በኋላ ሰከንድ ክራክ የሚል ይመጣል። ከዛ ዲቨሎፕመንት ብሎ ከርቭ አለው የቡና አበሳሰል ከርቭ ራሱን ይቻላል። ያን ከርቭ ኮንትሮል ማድረግ እያንዳንዱ ስቴፕ የራሱ ቴምፕሬቸር አለው። ሞይስቸሩን ለማስወጣት እስከዚህ ቴምፕሬቸር ድረስ፣ ማይላርድ ሪአክሽን እስከዚህ ድረስ፣ ፈርስት ክራክ እስከዚህ ድረስ፣ ዲቨሎፕመንት እስከዚህ፣ ካራሜላይዜሽን እስከዚህ ተብሎ ፐርፌክት የሚመጣው አንድ ቴምፕሬቸርን ኮንትሮል በማድረግ በመቻል ነው። ሁለተኛ ዲስትሪቢዩሽኑ የምትቆሉበት የሚሽከረከረው የቡናው ዩኒፎርም ዲስትሪቢዩሽን መፍጠር መቻሉ ተመሳሳይ ከለር ያለው ቡና ማግኘት መቻል ነው። እኛ ቤታችን ስንቆላ አይታችሁ ከሆነ ቡና ቡራቡሬ ነገር የሚሆነው ዲስትሪቢዩሽኑ ዩኒፎርም ስላልሆነ ነው። ይሄ ኮንቲኒየስሊ ዲስትሪቢዩት መደረግ አለበት ዩኒፎርም ሂት ዲስትሪቢዩሽን እንዲኖር ማለት ነው። ያንን ነገር ማሟላት የሞከራችሁበት ሂደትና ቴምፕሬቸሩ አሁን ካለው የተሻለ መሆን ቢገባውም ራሱን ኮንትሮል ማድረግ መቻሉ እነዚህ ነገሮች የተጠቀማችሁት ማቴሪያል ሰብስታንሱ ብዙ ጊዜ ይሄ ምንድነው ማይልድ ሜታል ወይም ካርበን ስቲል የሚባሉት ማቴሪያሎች የተሻለ ለቡና መቁላት ይመረጣሉ። ከዛ አንፃር እነዚህ ነገሮች ከአካባቢው ላይ ካሉ ነገሮች ተነስታችሁ ነው የሰራችሁትና እኔ አሁን ያለኝ ኮመንት ምንድነው እንደ ኮመንት ሲታይ አይን ውስጥ የሚገባ ኢንዱስትሪያሊ የተመረተን ምርት ሊመስል የሚችል ለውበት ለእይታ በጣም የተጨነቀ ለመጓጓዝ ለማጽዳት በጣም ኮንቪኒየንት የሆነ ፓወር ሰፕላይ አሁን ባለንበት ሁኔታ በትንሽ ፓወር ሰፕላይ ብዙ ነገር መስራት እንዲችል የሚያደርገው የሆነ ነገር ሆኖ ምንም የጎደለው ፊቸር ይቆላል። ኩሊንግ ቶሎ መምጣት አለበት። ለምን ቡና ከተቆላ በኋላ ኢሚዲየትሊ ወደ ኩሊንግ ካልሄደ የታሰበውን አሮማ ፍሌቨር የታሰበው ከለር አይገኝም። ከዛ በራሱ ሮስት የማድረግ ኔቸር አለው። ስለዚህ ምንድነው መደረግ ያለበት? መቆም አለበት ቶሎ። ስለዚህ ኩሊንግ ኢሚዲየት ነው የሚመጣው። አሁን ወዲያው ይገለብጣል። ይሄ ፋኑ ስራ ይጀምራል። እዛ ጋር ያየነው በተወሰነ ደረጃ የኦክሲጅን ኤክስፖዠር የራሱ ችግር አለው ቡና ላይ። እሱን ኮንትሮል የምታደርጉበትን መካኒዝም አድርጋችሁ ወደ መፈጨት ይመጣል። ባለው ሲቹዌሽን ይሄን ነገር መስራት መቻል። ሰዎች ኃላፊ አግዳሚዎች በፌስታል ቡና ይዘው እናንተ ጋር ሊያስቆሉ እንደሚመጡ አይተናል። በሆነ መልኩ ሰርቪስ እየሰጠ ነው ማለት ነው፣ እየሸጠ ነው ማቴሪያሉን። ሁለተኛ ቡና ይዘው መጥተው ሰርቪስ አግኝተው አስቆልተው አስፈጭተው የሚሄዱ ደንበኞች አሉ። የቢዝነስ ሞዴላችሁ የቱ ነው የሚለውን በደንብ አስቡበት። የኔ ቢዝነስ ሞዴል እንዴት ነው የሚለውን ማለት ነው። ከዚህ አንፃር ፋይናንሻል ዲቴይላችሁን በተመለከተ የቀረበ ነገር አለ፣ ጥሩ ነው። ወደፊት ግን ከዚህ የተሻለ ዲቴይል ሊጠይቃችሁ ይችላል። ለምን ተወዳዳሪ ይመጣል። ኮስት እያንዳንዷ ነገር ማተር ታደርጋለች። አሁን ምናልባት ከውጭ የሚገባው ማሽን ይሄ 6 ኬጂ ነው የሚፈጨው። መፍጫ ጋር ወይም እንትን የለውም። ወደ $5000 አካባቢ ነው፣ $5600 አካባቢ ነው እየተሸጠ ያለው ማለት ነው። መፍጫ የለውም። ግን ይሄን ስንል ግን ምንድነው እያልን ያለ ነው? የኢንዱስትሪያል ፕሮዳክቶች ያላቸውን ኢፊሸንሲ፣ አውቶሜሽን፣ ውበት፣ ለአጠቃቀም ምቹ መሆን እንዳለ አሁን ባለው ሁኔታ ፋይናሊ የሚፈልገውን አገልግሎት ይሰጣል የሚለውን ትልቅ ቦታ ሰጥተን ሆኖ እያወዳደርን ያለ ነው እንጂ ቀጥታ ማሽኖቹን እያወዳደርን አይደለም።
ፋይናሊ የሚፈልገውን አገልግሎት ከመስጠት አንፃር ማየቱ ለኛ ሀገር እድገታውን ባለንበት ሁኔታ ትልቅ ቦታ ስለሚሰጠው በእኛ ኮንቴክስት አገልግሎቱን እስከሰጠ ድረስ እና ሰው ላይ ከሚኖረው ሴፍቲ እና ፕሮዳክቱ ሴፍቲ ከመጠበቅ አንፃር ያሉ ቤዚክ ነገሮችን እስካሟላ ድረስ የሚፈጥረው የሥራ እድል የሚቆጠበው ጊዜ እነዚህ ሁሉ ነገሮች ታሳቢ ተደርገው ነው ዳይሬክት እያወዳደርን ያለነውና እሱንም ጭምር ከዋጋም አንፃር እናንተ 250 ሺህ ብር ነው እየሸጣችሁ ያላችሁ አይደለ? አሁን አንዱን በመነጋገር መቀነስ ይቻላል። ይሄ ትልቁ ስራችን ውስጥ ደግሞ ይሄን ትልቁ መስራቱ ይቀላል ቺ መፍጫውን ከመስራቱ። ምክንያቱም ረጅም ጊዜ መስራት የሚችል ሃርድ ሜታል ነው። የተሰራውም ደግሞ በሌሎች ወፍጮ አልቆ የተጣሉ ድንጋዮች አሉ። እነዛን ሪሳይክል አድርገን ነው ድንጋዩን ያዘጋጀነው። የምኑን ነው የምትለኝ? የመፍጫው ዋጋውን የማሽኑ ዋጋ ትንሽ ከፍ ሊያደርግ የሚችለው መፍጫው ነው። ምክንያቱም ያ ማለት 250 ሺህ መፍጫውን ጨምሮ ነው። ብቻውን መፍጫ እስከ 100 ሺህ ብር ሊደርስ ትችላለች። ምክንያቱም ያቺ የምናዘጋጀው ድንጋይ ከብረት ብዙውን ጊዜ ድንጋይ አልባ መፍጫ ብለን እንሰራለን። ብሌድ ሲስተም ሲንሰራ አሁን ደጅ እንደውም ቡና ሻይ ያለን የሆነ ማሽኑ ነገር ሚክስ ሲያረግ ሰምተናል። ድምጹን ሰምታችሁ ከሆነ ይጮሃል፣ ሰፈርን ይረብሻል። ሁለተኛ ደግሞ ብረቶች ችግር አላቸው። ምንድነው ችግራቸው? ልክ እየተገጫጨ ሲሄድ ምናልባት ድንጋይ እንኳን ብይ አመልጦ በሆነ አጋጣሚ ቢገባ ይሄን ሳነሳ አጋጣሚ ያላነሳነው ነገር አለ። ሳክ ሲስተሙ ላይ አንድ ነገር አድርገናል። ማግኔቲክ ሲስተም አለው ብረት እና ለሌላ ፈጠራም ያገኘውት አለ። በዚሁ አጋጣሚ ወርቅ የሚፈልግ ማሽን ያገኘው ለዚህ ሲሞክር ማለት ነው። ወርቅና ብረትን ከመሬት ውስጥ የሚለይ ለዚሁ ሲሞክር ማለት ነው። ድንጋይ ገብቶ ጠጠር ምናምን ብረት ሲባሪ ብረቶቹ እርስ በራስ የተበየዱ ብጅዶች አጋጣሚ ሲመቱ የሚዞሩት እነዚህ ብሌንዲንግ ሲስተም ከ3000 አርፒኤም እስከ 4600 አርፒኤም ይደርሳሉ። ይሄ ፍጥነት ማለት በጣም ሃይ ከፍተኛ ፍጥነት ነው። ማግኔቱ ስቲክ አድርጎ ያስቀራል። ማግኔቱ ያስቀራል። በስትንትኑ ላይ ነው የምትገጥመው። ሁለቱም ግጥሚያ ቡናም እሱ ውስጥ ነው የሚተላለፈው። ስንጨምረው አሁን እዚህ እናንተን ለማሳየት እንትን እንዳረግን አይደለም። ከመጀመሪያው ጀምሮ ሪሰፕሽን እሱ ላይ ነው የሚጨመረው። ከዛ በኋላ ነው አልፎ ወደ ማሽኑ የምንጨምረው። ስለዚህ አሁን ሶርት ያደርጋል። ድንጋይ ካለ የሚያስቀር ቫይብሬት አድርጎ የሚያስቀር አለ። ብረት ነክ ነገር ካለ የሚጨው አለ። ከተገናኘን በኋላ በኦንላይንም ባለፈው የሰጠን ኮመንት ነበር። ስልጠናዎች ሳይንቲፊካሊ ባክ እንዲደረግ ስራ በጣም የሚረዱ ስልጠናዎችና አንዳንድ ነገሮች ላይ ያለህን ኢንጌጅመንት ያደረስከው የጀመርከው ነገር አለ? የጀመርኩት አለ። ከስር ቀንጨብ አድርጌ ለማውራት ደግሞ አሁን ያወራቸው ማግኔቲክ ሲስተሙን ለማጣራት ቡናውን ለማጣራት ያሉ ሴፍቲ ለማሽኑ ሲባል መደረግ ያለባቸው ሴፍቲዎችን መጨመር ብቻ ያዘውን ሲጨመር የሚፈጨው አንተ የገባው ስልጠና የጀመርከው ኦንላይንም ሊሆን ይችላል። እንዲ ሳይንቲፊክ ኢንጂነሪንግ ጋር ነው የጀመርኩት። ይዘው በአካል ተገናኝታችሁ አወራችሁ። ቲምህን እያደራጀህ ነው ማለት ነው። በተሻሉ ኦኬ። ይሄ ፕሮቶታይፑ ዴቨሎፕ ከመደረጉ በፊት መጀመሪያ ዲዛይን ምን ላይ ሰርታችሁ ነበረ? ዲዛይን እኔ በስክሪፕቶ ነው ወረቀት ላይ ሐሳቦችን ሰበሰብኩ። ለዚህ ፓርቲ ምን ያስፈልጋል፣ ይሄ እሺ የሚቆላው ወይ ደግሞ ድራይቭ የሚያደርገው ምን ሊሆን ይችላል፣ ድራይቭ ሲስተሙ ቼን ስፕሮኬት፣ እንደዚህ ደግሞ ሌዝ ማሽን ጋር ያገናኘኛል ዩኒቨርሳል ጆይኖችን ለመስራት። እነዚህን ማቴሪያሎች በወረቀት ነው። እንደነ ሶሊድ ወርክስ እና ሌሎች የዲዛይን ቱሎች ተጠቅማችሁ? አብን አልተጠቀምኩም። በአጋጣሚ የኛ ቦታ ለጥበቃም ትልቅ ብር የሚዘዋወርበት ሰፈር ነው። ትልቅ ሌብነትም ያለበት ነው። ተቻርጎክም ይዞ ይሄዳሉ ሲፈልጉ። እኔ አሁን ያጋጠመኝ አንዱን ክፍል በኔ ቆልፎ የሰማው ነበር። ብዙ እቃዎችን ይዞብኝ ይሄዱ አሉ እስከነ ላፕቶፕ ምናምን ጭምር። ያን መልሶ መተካት ደግሞ ቤተሰብን አስተዳደርነት ቤተሰብ ቢያንስ 6 ቤተሰብ አስተዳደርነት ኃላፊነት አለብኝ። እቃዎችን ከመተካት ያሉ ጉድለቶችን ያሞላው ማይዱ ነው። እሺ እኔ ሁለት አፕሪሺዬሽን ሁለት ጥያቄ ነው ያለኝ። ከጥያቄው ልጀምርና
ይሄንን ኩሊንጉን ልክ ኩሊንጉ ጠርጎ እንደሚያወጣው ከላይም ጠርጎ ያወጣል አንደኛ። ሁለተኛ ሙሉ ዲያሜትሩ ኦፕን ኤር ይሆናል ኩሊንጉ ማለት ነው። ፋን አያስፈልግም፣ ኮስት ቀንሳለ። አንደኛው እሱ ነው። ሁለተኛ ፎርስ ኩሊንግ ሲሆን ክራክ ያደርጋል ቡና። ይሄ ፋን ስትጠቀም ቶሎ ነው ክራክ የሚያደርገው። ምክንያቱም ውስጥ ከነበረው ቴምፕሬቸር 300 ምናምን ከነበረው ቴምፕሬቸር ሲወርድ ወደ 25 ምናምን ነው የሚገባው። ፋን ሲጨምርበት ደግሞ 10 ቤት ነው የሚገባው እና ያ የፕሮዳክትን ኳሊቲ እንዳያበላሽ አንደኛው እሱ ነው። ሁለተኛ ከፍ ማድረግ ይችኛዋን ማሽን ከስር ለማስቀመጥ ይረዳሃል። አሁን ይሄንን እንዴት እንዳስቀመጥ ካይታወል አይደል? ይሄንን ከፍ አድርገው ጎልደኑ ጋር ቢሆን ግራይንዲንግ ማሽኑ ከስር ይገባል ማለት ነው። ኦቶሜሽን ይሄ ኤርጎኖሚክስ የሚባለው ማሽን ላይ አንዱ ትልቁ ኳሊቲ ነው። ስለዚህ ወደዚህ ወደዛ አታደርጋቸው ማሽኖች። የሚሆነው ምንድነው ያ ማሽን ነው ደን ወደዚህ የድስቱን ግማሹ ዳያሜትር ወደዚህ ትስበዋለህ፣ ከስር ግራይንዲንግ ማሽን ይኖራል። አንተ የምትለው ዲስቶነር እና ፊደሮቹ ከጀርባ ነው የሚገቡት አይደለም? ከጀርባ ማስገባት ትችላለህ። አንደኛው እንደ ኮሜንትም እንደ ጥያቄ የሚያዘው። ሁለተኛ ቅድም ስንት ሞተር ተጠቅማል ብዬ ነበር እና የሞተርንም ኮስት እንትን ለማድረግ ሜቢ ቼን ሲስተም ወይ በቤልትም የሚሆን ነገር መጠቀም ብትችል፣ ምክንያቱም ኩሊንግ ላይ ያን ያህል ጉልበት የሚፈልግ ነገር ስለሌለ ከሮቴሽን ውጪ ከመጀመሪያው ሞተር ጋር በቼን ወይም ደግሞ በሆነ ነገር አገናኝተው በቤልትም ቢሆን አንድ ሞተር መጠቀም ብትችል እና ኮስትን ሚኒማይዝ ብታደርግ የተሻለ ነው ብዬ አስባለሁ። ዋናው ቡና ደግሞ ምግብ ነው። ምግብ ደግሞ ኢነርት ከሆነ ማቴሪያል ጋር ነው መገናኘት ያለበት። የኢትዮጵያ ፉድ ኤንድ ድራግ አድሚኒስትሬሽንን በለው ሌሎችም ኢንተርናሽናል ከምግብ ጋር የሚገናኙ ስታንዳርዶች የዚህ አይነት ማቴሪያሎችን አሁን ከእንትን እያስወጡ ነው። ስለዚህ ስቴንለስ ስቲል ነገር ቀጥታ አትሊስት ይሄ አሁን በድስት ያደረካቸው ሁለት ቦታዎች ስቴንለስ ስቲል ድስቶች መጥተዋል አይደለም? ስቴንለስ ስቲል ኤስኤስ 304 የሚል ወይም ደግሞ ከዛ ኳሊቲ ያነሰም ቢሆን ስቴንለስ ስቲል ቢሆን ኢነርት ነው፣ ዱሬብል ነው። ስቴንለስ ባይ ኔቸር ደግሞ ቶሎ የመሞቅ ነገር አለው ከአልሙኒየምም ከብረትም ማለት ሲቀዘቅዝም ቶሎ ይቀዘቅዝልሃል። ስለዚህ እነዚህን ሶስቱን ኮሜንቶች እንደ ኮሜንት ያዝልን እና ቀጣይ ያው ቅድም በተነጋገረው ወይም ደግሞ እንደነገረው አይነት ኤርጎኖሚክሱን ላይ ደግሞ ኤስቴቲክስ ተጨምርበትና ውበት አድርገለት ብትመጣ የተሻለ ነው። አሁን የምነግርህ ግድ መቀየር ያለባቸው ናቸው። ስቴንለስ ስቲሉን ይሄ የኩሊንጉን እና የሞተሩን ከኮስት ጋር አሁን የምናወራው ያወጣችሁለት ዋጋ አጠቃላይ እያንዳንዱ እዛ ጋር የጨመራችሁት ማቴሪያል ኮስት ስለሆነ ማለት ነው። ደን ፕሮዳክሽን ኮስታችሁን ታወርዱታላችሁ ማለት ነው። ይሄን አድርጉ እንደ ኮሜንት የሚያዙት። ከዚህ በተጨማሪ እኔ በጣም ደስ ያለኝ ከትናንት ጀምሮ ስናወራ የነበረው ምንድነው በቃ ሰው ልጅ ባለው ነገር በሚያምንበት ነገር ስራ መጀመር አለበት ነው። እናንተ ይሄንን ጀምራችኋል፣ በፕሮዳክታችሁ ታምናላችሁ፣ ሰርቪስ ጀምራችኋል። ለእናንተ ብቻ አይደለም ሰፈር ውስጥ ይሄንን ሰርቪስ መስጠት እያስቆላችሁ የተወሰነ ነገር እያገኛችሁበት ስትመጡ ደን የራሳችሁን ፕሮዳክት ደግሞ እያደረጋችሁ ስትወጡ እንትን ኤክሰል እያደረጋችሁ ትመጣላችሁ። ደን የራሳችሁን ፕሮዳክት ደግሞ ሌብል ማድረግ ትጀምራላችሁ ማለት ነው። ዩዶን ሀፍቶ አሁን ፕሮዳክቱን ራሳችሁ ቡና ገዝታችሁ ቆልታችሁ አሸጋችሁ ማውጣት ሳይሆን በቃ አቅም ያለውን ሰው ኢንቫይት እያደረጋችሁ በዚህ መልኩ መጀመራችሁና ገንዘብ ጀነሬት ማድረጋችሁን ወድጄላችኋለሁ። ከምንም በላይ ግን ቅድም ጣሂር በጣም ኢሞሽናል ስለሆነ ድጋሚ አላነሳበትም። ከዚህ በፊት ኤክስካቫተር ይዞ መጥተዋል። አይ ቲንክ የዛሬው 2 ሳምንት መሰለኝ ጅማ የነበረው ፕሮግራም እርግጠኛ አይደለሁም። እዛ ላይም አስጎብኝቻለሁ ብለሃል። ያለህበት የቤተሰብ ከልጅ ጋር ያለው ነገር እንዳለ ሆኖ በዛ ሁሉ ቻሌንጅ ውስጥ ደግሞ መፍጠር አላቆምክም፣ መስራት አላቆምክም። ደግሞ እንዲህ አይነት ውድድር ላይ ትልቅ ፕሮጀክት ይዘህ መጣና ይሄ ለብዙዎቻችን ትልቅ ትምህርት ነው የሚሆነው። በምንም ቻሌንጅ ውስጥ ሆኖ ላይክ ሙቪንግ ፎርዋርድ ቀላል ነገር አይደለም። አንተ ጋር ያለው ጥንካሬ የሚጋባ ጥንካሬ ነው። ይሄን ደግሞ አፕሪሺየት ለማድረግ እወዳለሁ። ኮንግራስ ይጨርሽ። እንኳን ደህና መጣችሁ። መልስ አለ መሰለኝ ለሱ። እሺ ድጋሚ ስላገኛችሁ ደስ ብሎኛል። በጣም ቆንጆ ነገር ነው ይዛችሁ የመጣችሁት። እኔ መኪናዋን ራሱ እንድትመጣ ፈልጌ ነበረ። ቅድም ከኮስት ዋይዝ ኤክስፐንሲቭ ነው ስላልከን እንግዲህ በሌላ ሁኔታ እንደምናየው በሌላ ጊዜ እንደምንገናኝ ተስፋ አደርጋለሁ።
ብዙ ኮሜንት የለኝም ባልደረቦቼ ስለጨረሱት። የመጀመሪያው ግን በጣም ደስ ያለኝ ነገር ፕሮግረስ አይተናል። ለምሳሌ ባለፈው ውድድር ላይ ኮሜንት ስናደርግ 2 ኪሎ ግራም በጣም ትንሽ ነው፣ ይህን ሁሉ ነገር አውጥተበት ፈሽተበት 2 ብቻ የሚለው ኮሜንት ሰጥቶ ነበር። አሁን 7 አድርጋችሁት ነው የመጣችሁት which is በጣም ጥሩ ነገር። ሌላ ማርኬት ላይ ካሉ እንደዚህ አይነት ተመሳሳይ ማሽኖች ጋር ሲወዳደርም የእናንተ ዋጋ በደንብ ይቀንሳል እና እዚሁ አሰምብል መደረጉ ያንተ ኢኖቬቲቭ አይዲያ መሆኑ ቫልዩ አድ አድርጓል ማለት ነው። ላይክ ፕራይሱን በደንብ አውርዶልናል which is very good። ስራ ጀምራችኋል፣ እሱም በጣም ጥሩ ነገር ነው፣ በርቱ። ከዛ ውጪ እንደነገርከን ረመዳን ላይ የሰራችሁ ነበር ከፍጥር በኋላ። ብዙዎቻችን እንደዚህ አይነት ከባድ ስራ የምንሰራበት ወቅት አይደለም። አይ አፕሪሺየት ዛት። እንዲሁም ልጅህን ስታስታምም እንደነበር ነግረህናል። አላህ አፊያውን ይመልስልህ። እነዚህን ቻሌንጆች በሙሉ ጎን ለጎን አድርጋችሁ ደግሞ ስቲል ፕሮግረስ እያደረጋችሁ መሆኑን እኔም በጣም አፕሪሺየት አደርጋለሁ። አሁን ሪኩዌስት በምታደርጉት ፈንድ ለምሳሌ ብታገኙ እስከ ስንት ማሳደግ ይቻላል? እኔ በወር 10 ማምረት እንችላለን። አሁን የዚህን ውድድር አሸናፊ ብትሆን በዛ በጀት በወር እስከ 10 ማሳደግ ትችላለህ? በወር እስከ 10 መስራት ይቻላል። ይሄ የማይዋሽ ነው። የድካም ሰዓት፣ የእረፍት እንደዚህ ለማህበራዊ ኑሮ የሚወጣ ቀን ተቀንሶ 10 ኢንሻአላህ በቀጣይ ፕሮግራም እንደምንገናኝ ተስፋ አደርጋለሁ። በእያንዳንዱ ጎጆ ውስጥ ህልሞች አሉ። የእድገት፣ የነጻነትና ብሩህ የወደፊት ህይወት። የህልሞን ስኬት ጉዞ አንድ ብሎ ሲጀምር በመጀመሪያው እርምጃው የመጀመሪያ ሆነን ተገኝተናል። ስኬት ነገን አሻግረው በሚመለከቱ ባለተስፋዎች ላይ ይወሰናል። እርስዎ በርትተው ሲሰሩ ካለሙት ለመድረስ የገንዘብ እጥረት ችግሮን ለመፍታት አዲስ መላ ሃላል ፔ ከሂጅራ ባንክ። በሀገራችን ኢትዮጵያ የመጀመሪያው በሸሪዓ መርህ ላይ የተመሰረተ ኢሙራባሃይ ፋይናንሲንግ አገልግሎት ያካተተ ዲጂታል ዋሌት መተግበሪያ ለመካከለኛና አነስተኛ የቢዝነስ ተቋማት ከወለድ ነፃ ፋይናንሲንግ ምኞትዎን ወደ ስኬት ለመቀየር ከኛ ጋር ይስሩ። ጥረትዎን በማገዝ በእድገት ላይ በረከትን ይደርባል። ሃላል ፔ ከህልሞ ሊያገናኙ እጅዎ ላይ ነው። እንዲሁም ድንገት ከኪሶ ገንዘብ ቢያጥሮ በቀላሉ በሃላል ፔ መተግበሪያ በመጠቀም የሚፈልጉትን ዕቃ መግዛት ይችላሉ። ሃላል ፔን ከፕሌይ ስቶር አሊያም ከአፕ ስቶር በማውረድ ዛሬውኑ የሃላል ጉዞን ይቀላቀሉ። ሂጅራ ባንክ፣ ጉዞ ወደ ብሩህ ተስፋ። አስደናቂ የፈጠራ ውጤቶችን እያሳየን የሚገኘው ሲራራ የንግድ ስራ የፈጠራ ውድድር እንደቀጠለ ነው። ተወዳዳሪዎች በዚህኛው ዙር በዚህ የመጨረሻው የፍጻሜ ውድድር ላይ ሐሳብ ብቻ ሳይሆን በተግባር ምን እየሰሩ ጭምር እንዳሉ እያስመለከቱን ይገኛሉ። በእርግጠኝነት እየተደነቃችሁ እንደሆነ እናስባለን። እንቀጥላለን። ቀደም ብሎ 2 ተወዳዳሪዎችን አስመልክተናችኋል። በቀጣይ ሳምንት እንዲሁ በተመሳሳይ ሌሎች 2 ተወዳዳሪዎችን የምናስመለክታችሁ ይሆናል። ሲራራ አዋርድ እንደቀጠለ ነው የሚገኘው። እስካሁን ለሰጣችሁን ጊዜ ለትኩረታችሁም ጭምር ከልብ እናመሰግናለን። በቀጣዩ ክፍል የምንገናኝ ይሆናል። መልካም ጊዜ